ዩቲዩብ ከለቀቁ 1 አመት ኦልሞስት ሆነኝ እና አሁን ልመለስ ነው። ልብ ብላችሁ ካያችሁ ዲሴምበር ላይ ከሌላው ጊዜ በተለየ ክሬተሮች ወጥረው የሚሰሩበት ወር ነው። በዚህ ቪዲዮ ዲሴምበር ለዩቲዩበሮች የተለየች ወር የሆነችበትን ምክንያት አብረን እናያለን። ሰላም የማይክ ቤት ስኪል ቤተሰቦች፣ በዛሬ ቪዲዮ ስለ ዩቲዩብ አርፒኤም ምንነት እና በዲሴምበር ወር ላይ አርፒኤም የሚጨምርበትን 5 ምክንያቶችን በሰፊው እናያለን። እናም በዚህ ወር ልታደርጓቸው የሚገቡ ነገሮችን በቪዲዮ መጨረሻ ስለማሳያችሁ ቪዲዮን እስከ መጨረሻ ተመልከቱ። በመጀመሪያ አርፒኤም ማለት ምን ማለት ነው? አርፒኤም ሬቪኒው ፐር ሚል ማለት አንድ ዩቲዩበር በ1000 ቪው የሚከፈለው የገንዘብ መጠን ማለት ነው። ለምሳሌ የአንድ ዩቲዩበር አርፒኤም $1 ነው ማለት በ1000 ቪው $1 ያገኛል ማለት ነው። አርፒኤም አድ ሬቪኒው፣ ዩቲዩብ ፕሪሚየም፣ ሱፐር ቻት እና ቻናል ሜምበርሺፕን ያጠቃልላል። እናም አርፒኤም በዲሴምበር ወር ላይ የሚጨምርበትን 5 ምክንያቶችን እናያለን። የመጀመሪያው ምክንያት ድርጅቶች ለማስታወቂያ ትልቅ በጀት የሚያወጡበት ወር ነው። ምክንያቱም ዲሴምበር ላይ የገና በዓል፣ የፈረንጆች አዲስ ዓመት ስለሚከበር እናም ድርጅቶች ብራንዳቸውን ለማስተዋወቅ ከፍተኛ የማስታወቂያ ገንዘብ ያወጣሉ። ይህ ደግሞ ዩቲዩብ ከፍተኛ የአድ ገንዘብ ስለሚያገኝ የኛም አርፒኤም ያድጋል። ወደ ሁለተኛው ምክንያት ስንመጣ ድርጅቶች ለአንድ ዓመት የበጀቱትን በጀት ለመጨረስ ስለሚፈልጉ፣ ይህ ማለት አብዛኛው ድርጅት ዓመታዊ በጀት አላቸው። እናም ያንን በጀት እስከ ዲሴምበር መጨረሻ ካልተጠቀሙበት ኔክስት ይር ላይ ያንን በጀት ሉዝ ያደርጋሉ። ስለዚህ ዲሴምበር ላይ ያንን በጀት እንዳይባከን ሲሉ ከፍተኛ የሆነ የማስታወቂያ ገንዘብ ያወጣሉ። ሶስተኛው ምክንያት ደግሞ ብዙ ጊዜ ትላልቅ ብራንዶች አዲስ ፕሮዳክታቸውን ላውንች የሚያደርጉበት ሲዝን ስለሆነ፣ ለምሳሌ ትላልቅ የሆኑ የስልክ ብራንዶች አብዛኛው ጊዜ አዲስ ሞዴል ላውንች የሚያደርጉት በዲሴምበር መጨረሻና በጃንዋሪ መጀመሪያ ስለሆነ አዲሱን ፕሮዳክታቸውን ለማስተዋወቅ ሲሉ ትልቅ የሆኑ የአድ ገንዘቦችን ያፈሳሉ። ይህ ደግሞ የኛ አርፒኤም እንዲጨምር ያደርጋል። ሌላው በዲሴምበር ወር ላይ አርፒኤም እንዲጨምር የሚያደርገው ምክንያት የዩቲዩብ ቪወሮች ከሌላው ጊዜ በተለየ ስለሚጨምር፣ በተለይ ተማሪዎች በዚህ ጊዜ እረፍት ላይ ስለሚሆኑ ብዙ ሰዓታቸውን ዩቲዩብ ላይ ያጠፋሉ። ይህ ደግሞ ሞር ቪው ካለ ሞር አድ ኢምፕሬሽን ይኖራል። ሞር አድ ኢምፕሬሽን ካለ ደግሞ አርፒኤም ይጨምራል። አምስተኛና ወደ መጨረሻው ምክንያት ስንመጣ ደግሞ ሃይ ቫልዩ የሆኑ ሀገራቶች ከፍተኛ የሆነ ወጪ ለማስታወቂያ የሚያወጡበት ወቅት ነው። ይህ ማለት ኢኮኖሚያቸው ከፍተኛ የሆኑ ሀገራት ላይ የሚኖሩ ዜጎች ጠንካራ የመግዛት አቅም ስላላቸው በዓል በሚበዛበት ዲሴምበር ወር ላይ ብዙ ነገሮችን ይገዛሉ። ይህ ደግሞ ትላልቅ ብራንዶች እነሱን ለማሳመን ትልቅ የሆኑ የአድ ካምፔን ራን ያደርጋሉ፣ በተለይ ዩቲዩብ አድ ላይ። ይህ ደግሞ የዩቲዩብ አርፒኤም እንዲጨምር ያደርጋል። በፊትም ቢሆን ከኢትዮጵያ ኦዲየንስ ቪው የምናገኘው ገንዘብ ባይኖርም ነገር ግን ከውጪ ኦዲየንስ በተለይ ካደጉት ሀገራት የምናገኘው ቪው በዚህ ወር ትልቅ አርፒኤም እንድናገኝ ያግዘናል። እናም እንደ ዩቲዩበር ይህንን እድል እንዴት እንጠቀመው ወደሚለው ሀሳብ ስንመጣ በመጀመሪያው ከሌላው ጊዜ በተለየ በዲሴምበር ወር ላይ ብዙ ቪዲዮ ፖስት ማድረግ፣ ሁለተኛ ውጪ ያሉ ኦዲየንስ ላይ ታርጌት የሚያደርጉ ኮንቴንቶችን መስራት፣ ምክንያቱም ገንዘብ የምንሰራው በውጪ ኦዲየንስ ቪው ስለሆነ፣ ሶስተኛው ዲሴምበር ላይ ከፍተኛ አርፒኤም የሚያመጡ ቶፒኮችን ማንሳት፣ ለምሳሌ ቴክ ቪዲዮዎች ላይ አዲስ ላውንች የተደረጉ የስልክ ላፕቶፕ ሞዴሎች ላይ መስራት፣ ትራቨል፣ ቭሎግ፣ ኦንላይን ቢዝነስ አይዲያዎችን፣ ፋሽን እና የመሳሰሉትን ኒሽ ላይ መስራት ይኖርብናል። በመጨረሻም ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ እንዲሁም ለሌሎች እንዲደርስ ሼር ያድርጉ።